ሰላም ጤና ይስጥልኝ እንደምን አላችሁ? ብሩክ ጌታቸው ነኝ። በዛሬው ቪዲዮአችን ደግሞ ስለ አክሱም ኃያልነትና ውድቀት አጠር አድርጌ የምነግራችሁ ነው። ነገር ግን በሁለት ቪዲዮ ነው የምሰራው። ማለትም ከአክሱም ኃያልነት ወይም ደግሞ አጀማመር ጀምሮ እስከ ክርስትና መግባት ድረስ ክርስትና መግባትን ሳያጠቃልል ከዛ ከክርስትና መግባት ደግሞ ውድቀቱ ድረስ ያለውን በሁለት ቪዲዮ ከፍዬላችሁ የሚሰራ ይሆናል ማለት ነው። አብራችሁን ቆዩ። የአክሱም ኃያልነትና ውድቀት በደቡብ አረቢያ በቀይ ባህር ጠረፍ ላይ በዛሬዎቹ የመንና ኤደን ምድር አካባቢ አረቢያ ፊሊክስ ወይም ደግሞ እድለኛው አረቢያ ተብሎ በሚጠራው ደቡባዊ ክፍል ላይ አስደናቂ የሆኑ የከተማ መንግስት ስልጣኔዎች ያበቡበት ዘመን ነበር። በአንደኛው መቶ ክፍለ ዘመን ውስጥ በዚህ አካባቢ ከፍ ያለ የኢኮኖሚያዊ ፖለቲካዊና ባህላዊ ብልጽግና ደረጃ ላይ የደረሱ ለበላይነት እርስ በርሳቸው የሚታገሉ ማይን፣ ካታባን፣ ሳባና ሀድራሙት የተባሉ መንግስታት ነበሩ። ፉክክራቸው በጊዜው የነበረው የፖለቲካዊና ኢኮኖሚያዊ ችግሮችን የሚቀሰቅስ ነበር። ለእድለኛይቱ ወይም ደግሞ አረቢያ የሀብትና የተደላደለ ኑሮ መሰረት የሆነው በአንድ በኩል የዳበረ የእርሻ ክፍለ ኢኮኖሚ መኖሩ፣ በሌላኛው በኩል ደግሞ ከነዚህ ሀገሮች የሚወጣው ሰፊ አህጉር አቀፍ ንግድ ነው። ከሰሜን የሚወጣው ዋናው የንግድ ጎዳና የአራቱንም ሀገራቶች ግዛት አቋርጦ የሚያልፍ እንደመሆኑ የበላይነቱን የያዘ መንግስት እንዳለ የቀበሌውን ንግድ ይቆጣጠራል ማለት ነው። ሳባ ለረጅም ጊዜ የበላይነቱን ይዛ ቆይታለች። ለሀገሪቱ የተደላደለ ትዳርና ብልጽግና ዋስትና የሆኑት አንድ በአስደናቂ ጥበብ የተሰራ ታላቅ የውሃ መሳቢያ ቀንበርና የሰፋፊ መስኖች ሰንሰለት የነበሩ የእነዚህ ቅሪቶች እስካሁንም ድረስ በሳባ ዋና ከተማ ማሪብ ላይ ይገኛሉ። በመጀመሪያ ሙካሪብ የተሰኙት የሳባ ገዢዎች መንግስታዊና ሃይማኖታዊ ስልጣኔዎችን አጣምሮ የያዙ መሪዎች ነበሩ። ኋላ በአምስተኛውና በአራተኛው መቶ ዓመተ ዓለም ላይ ስልጣኑ ዓለማዊ ሆነ። የሳባ መንግስት በንግድ አማካኝነት ወደ አፍሪካ አህጉር መስፋፋት የጀመረው በዚህ ወቅት ሳይሆን አይቀርም። እንደዚሁም ሳባውያን ነጋዴዎችና መንደር ቆርቋሪዎች ቀይ ባህርን ተሻግረው ማዶ ባለው ቀበሌ ላይ መስፈር የሚጀምሩት በዚህ ወቅት ነው ማለት ነው። ይህ ከአረቢያ የሚያቋርጥ ንቅናቄ ሆኖ ይቀጥላል። ወደ ዛሬቱ የኢትዮጵያ ጠረፍ ላይ የሚደረገው ፍልሰት ቀስ በቀስ እያደገ ከተማ ሆኖ እስከ መመስረት ድረስ ደርሷል። በአንደኛው መቶ ዓመት ዓለም ውስጥ በትልልቅና በትንንሽ ስብስቦች እየሆኑ የዳበረ ቴክኒካዊና መንፈሳዊ ስልጣናቸውን ይዘው የመጡት እነዚህ የደቡብ አረቢያ ሰፋሪዎች በአይነቱ በአፍሪካ አህጉር ብቸኛ የሆነውን ራሱን ችሎ ላቆጠቆጠው የኢትዮጵያ ስልጣኔ የመሰረት ድንጋይ ጥለዋል። ኢትዮጵያ ከእስልምና በፊት የነበረውን የአረብ ዓለም ስልጣኔ ከሴማዊ ስልጣኔ ጋር የምትተሳሰር ሲሆን ይህ ስልጣኔ ከስፍራው ከነበረው ኩሳ ወይም ደግሞ ኩሽ ህዝቦች ጋር አፍሪካዊ ስልጣኔ ጋር ተቀላቅሏል። ቀስ በቀስ ግን ባለማቋረጥ የገባው የደቡብ አረቢያ ህዝብ ቁጥሩ እየበዛ ሲሄድ በአፍሪካው አህጉር እየተባባዘ በመንደር መኖር ከጀመረ በኋላ ባህር ማዶ ከሚገኘው እናት ሀገሩ ጋር ጥብቅ የንግድ ትስስር መመስረት ችሏል። የአፍሪካው አህጉር በዚህ ጊዜ በጣም ተፈላጊ የነበሩት ልክ እንደ ዝሆን ጥርስ፣ ቅመማ ቅመምና የሙጫ ተክሎችን የመሳሰሉትን ሸቀጣሸቀጦችን ላኪ ነበር። እነዚህ በዛሬቷ የኤርትራ ጠረፎች ላይ የሰፈሩት ነጋዴዎች ወይም መንደርተኞች እዛ ቦታ ላይ በመምጣታቸው ብቻ ደቡብ አረቢያ ወይም ደግሞ እድለኛው አረቢያ በጣም ተጠቅማ ነበረ ማለት ነው። በዚህ አኳኋን በአፍሪካ ምድር ላይ በእናት ሀገሩ በደቡብ አረቢያ ስልጣኔ አምሳያ የሚኖር አንድ አይነት ህዝብ ተፈጠረ ማለት ነው። መኖሪያውም በአመዛኙ በዛሬዎቹ የኤርትራና የትግራይ አውራጃ ላይ ነበር። ከአፍሪካ ምድር ጋር በመዋሃድና ድርጅታዊና ኢኮኖሚያዊ አቋሙን በመጠበቅ ማጠናከር የጀመረበት ወቅት ነበር። እንደዚሁም የሀገሪቱ መታወቂያ የሆነው አቢሲኒያ የሚለው ስያሜ በአረቢያ የሚገኝ ሀበሻት ከተባለ የንግድ ስም የመጣ ነው። ግዕዝ የተሰኘው የሀገሪቱ ጥንታዊ ቋንቋ አጋዚ ከተባለ የህዝብ ስም የተገኘ ነው። በአንደኛው መቶ ዓመተ ዓለም ገደማ ላይ በዛሬቱ ኢትዮጵያ ሰሜናዊ ክፍል ላይ ከአረቢያ የመጡት ሰፋሪዎች የፈጠሩት ልክ እንደ እናት ሀገራቸው አምሳያ የተደራጀ አንድ ጠቅላይ ግዛት ነበር። ከክርስቶስ ልደት በፊት አያሌ ምዕተ ዓመታትን ቀደም ብሎ ባለው ጊዜ ውስጥ የሚወድቀው ይህ ጠቅላይ ግዛት የተመሰረተበት ወቅት የሳባዊ ዘመን ተብሎ ይታወቃል። ሰፋሪዎቹ በአዲሱ ሀገር ውስጥ ቀስ በቀስ ድርጅታዊ ጥንካሬ ያገኙትና እንዳይቀሪነቱ በስፍራው ያለው ኩሳዊ ህዝብና ስልጣኔ ከውጪ ከጎረፈው ከሴማዊ ህዝብ ጋር መቀላቀል የሚጀምረው በዚህ ወቅት ሲሆን የመጤዎቹ ቴክኒካዊና ባህላዊ ስልጣኔ ደረጃ ከዚህኛው ከፍ ያለ ስለነበረ በውህደቱ ሂደት ላይ የበላይነቱ ሚና ተጫውቷል። እስቲ እንዴት ተመሰረተ ወይም ደግሞ እንዴት ተጀመረ የሚለውን የአክሱም መንግስት አጀማመርን እንነጋገር። አንደኛው መቶ ክፍለ ዘመን ጀምሮ አዲሱ የዘሮች የሆነው ህዝብ ከደቡብ አረቢያ መንግስታት ነፃ ሆኖ ራሱን ችሎ መቆም ጀመረ። የዚህ ህዝብ እድገት የሚገታ አንዳችም ውስጣዊ እንቅፋት አልነበረም። በተጨማሪም የውጭም ሁኔታ አመቺ ነበረ። የመልክዓ ምድራዊ አቀማመጡም አመቺነት ለዚህ አስተዋጽኦ አድርጓል። ምክንያቱም ይህ ቀበሌ በአረቢያና በመውደቅ ላይ ለነበረው የሜሮዌ ንጉሳዊ መንግስት ዛሬ መሃል ሱዳን ላይ ለሚካሄደው ንግድ ዋና አገናኝ አንጓ ነበረ። እነዚህ ከሰሜን የፈለሱ ሰፋሪዎች በሀብት እየደረጁ መጥተው እያደር ንግዱን ሁሉ በእጃቸው አስገብተው የተዳከመውን የሜሮኤ መንግስትን የዝሆን ጥርስ ሙሉ ለሙሉ ይዘርፉት ጀመር።
የኢኮኖሚ አቋማቸው ከተሻሻለ በኋላ እነዚህ የደቡብ አረቢያ ሰፋሪዎች ወደ ደቡብ ምዕራብ አቅጣጫ መስፋፋት ጀምራሉ። አዲሱ ህዝብ እያደር ከደቡብ አረቢያ እናት ሀገሩ ጋር ቁርኝነቱን እየተላቀቀ ይመጣና አንድ ራሱን የቻለ የራሱ የሆነ የማህበራዊና የስልጣኔ አደረጃጀት ያለው ተቋም ሆኖ ይወጣል። ከዚህ ወቅት በኋላ ለአምላክ አልማካህ የሚቆሙ ሐውልቶች የሳባዊ ትክክለኛ ቅጂ መሆናቸው ይቀራል። በዚህ ፋንታ ዛሬ የኢትዮጵያ መለያ ሆኖ የሚታወቀው የባለሻኛ በሬ ምልክት ተተካ። ግዕዝ በአፍሪካው የቀይ ባህር ጠረፍ ላይ ተወልዶ ያደገና ከሳባዊኛ ጋር የተዛመደ ጽሑፍና ቋንቋ ሲሆን ቀስ በቀስ የሳባዊኛ ጽሑፍ ተክቶታል። እነዚህ ነገሮች አንድ ራሱን የቻለና አንድ ወጥ የሆነ ስልጣኔ ለመፈጠሩ ማረጋገጫዎች ናቸው። ከአሁኑ ወዲህ መሪዎቹ ሙካሪብ የሚለውን ስያሜ ትተውት ንጉሠ ነገሥት ተብለው መጠራትን ጀመሩ። ከድሮ ትንሽ ለየት ያለ ትርጉም ቢኖረውም የንጉሶች ንጉሥ ወይም ኢምፔሪየር የሚለው መጣሪያ ይኸው እስከዛሬ ድረስ ተጠብቆ ይቆያል። ከዓመተ ምህረቱ መባቻ ላይ የአክሱም ከተማ መቆርቆርና መናገሻ መዲና መሆን ያለ ጥርጥር በጊዜያቱ ከታዩት ዋና ዋና ክስተቶች አንዱ ነው። አዲሱ ታሪካዊ ጊዜ ማለትም ከአንደኛው እስከ አራተኛው መቶ ክፍለ ዘመን ያለው በቅድመ ክርስትና አክሱም ዘመን ተብሎ የሚታወቅ ሲሆን በአጠቃላይ ሲታይ ደግሞ ያላቋረጠ ኢኮኖሚያዊና ባህላዊ እድገት የታየበት ስልጣኔ ያበበበት ዘመን ነበር። በቅድመ ክርስትናው የአክሱማዊ ዘመን ከተቀዳሚው የሳባዊ ዘመን ወይም ደግሞ አህዱ አክሱማዊ ተብሎ ይታወቃል። የሚለይባቸው አንዳንድ ነገሮች አሉ። በመጀመሪያ ደረጃ የድርጅታዊ አቋም መጠናከር ነው። ራስን የመቻል ብቃት መጨመርና እያንዳንዱ የመጤ ስብስብ ከነባሩ ሕዝብ ጋር ተቀላቅሎ የፈጠረውን የራስን ስልጣኔ የማዳበር ሂደት ይመጣል። ቀጥሎ አክሱም በመውደቅ ላይ ባለችው በሀብታማ በሜሮኤና በአረብ ባህረ ሰላጤ መካከል በሚገኝ መንግስት በመሆኑ ሁኔታው እጅግ ስላመቸው በኢኮኖሚ ለመበልጸግና በአፍሪካ ምድር ላይ ግዛት ለማስፋፋት የመብቃቱ ወይም ደግሞ በመጨረሻ መንግስታዊ ስልጣን በአንድ ተማክሎ መሪዎቹ አክሱምን መቀመጫቸው አድርገው በመቆርቆር ተሰሚነታቸውን ያጠናክሩበት ሁኔታ ታይቷል። ከዚህ ስልጣኔ ሱታፌ ውጭ አልነበረም። በአባ ጴንጤሌይ ላይ የተገኙት የግሪክኛ የድንጋይ ላይ ጽሑፎች እንደነበሩ አሳማኝ ምስክሮች ናቸው። የአባ ጴንጤሌይ ላይ የተገኙት የግሪክኛ ጽሑፎች እንደነበሩ አሳማኝ ምስክሮች ናቸው። እስከ 3ኛው መቶ ክፍለ ዘመን ያለው ጊዜ አክሱም ፖለቲካዊና ኢኮኖሚያዊ አቋሙን ይበልጥ ያጠናከረበት ወቅት ነበር። እስከ 3ኛው መቶ ክፍለ ዘመን ድረስ ያለው ጊዜ አክሱም ፖለቲካዊና ኢኮኖሚያዊ አቋሙን ይበልጥ እያጠናከረ የመጣበት ጊዜ ነበር። ሰንብርቱስ የተባለው የአክሱም መሪ ሜሮዌንና ሱማሌን ያስከበር እንደነበረ ከፍ ብለው የተጠቀሱት የአባ ጴንጤሌይን የጽሑፍ ቅርጾች ላይ ያረጋግጣሉ። ይህ ብቻ ሳይሆን በቀይ ባህር ማዶ ላይ የሚገኙት የደቡብ አረቢያ መንግስታት ላይ በተደጋጋሚ ወረራዎች ያደርጉ እንደነበረ ጽሑፉ ያረጋግጣል። የአክሱም ንግድ ግንኙነት ገና በዚያ ዘመን እንኳን እስከ ህንድ ድረስ የተዘረጋ ነበር። ለዚህም የተገኙት የህንድ ሳንቲሞች ማረጋገጫዎች ናቸው። የዚያን ጊዜ አክሱም የሸክላ ስራ ጠቅለል ያለ ስንጥቅ መሳይ ቅርጽ ይታይበታልና የሮማዊ ስልጣኔ ተቋዳሽ እንደነበረም ለመረዳት ይቻላል። ገና ወደ ከፍተኛ የስልጣኔ ጓዝ የነበረው አክሱም የራሱ የሆነ የስዕል ጥበብ አዳብሮ ነበር። ዝነኛ የሆኑት የመቃብር ሐውልት ስዕሎች በቀር በዚህ ስፍራ ላይ ቅርጻ ቅርጾችና የቤት ውስጥ ማጌጫዎች፣ እጅግ የሚያማምሩ የሴት ራስ ቅርጾችና ሌላም ቅርጾች ተገኝተዋል። በ3ኛው መቶ ክፍለ ዘመን ላይ የአክሱም መሪዎች የግሪክና አልፎ አልፎም የግዕዝ ማህተም ያለበትን የራሳቸውን የወርቅና የብር ገንዘብ ማሰራት ይጀምራሉ። እንደ አክሱሞች የመቃብር ሐውልቶች ሁሉ ይህኛውን የሳባዊ አርማ የግማሽ ጨረቃ ምስል ያለበት የመሬት ሉል ቅርጽ የታተመበት ነው። እርሻቸውን አስተካክለው የሚያጠጡባቸው በዝነኛው የማሪም መስኖ አምሳዬ የተገነቡ መስኖችንም ነበሯቸው። የአክሱም መሪዎች በተለይ በአፊላት ዘመነ መንግስት በቀይ ባህር ማዶ ላይ ተጉዘው ግዛታቸውንና ተጽዕኗቸውን ይባስ አስፋፍተው እንደነበረ ይገልጻል። በቅድመ ክርስትና አክሱም በሁለት ወቅቶች ከፍሎ መመልከት ይቻላል። በመጀመሪያ ከአንደኛው እስከ 3ኛው መቶ ክፍለ ዘመን የሚዘልቀው ጊዜ አክሱም በመናገሻ ከተማነት የተመሰረተበትን በቀይ ባህር ግራና ቀኝ ባለው ቀበሌ ላይ ታዋቂነት እያገኘ የመጣበትን የአፍሪካ ምድር በደቡብ ምዕራብ አቅጣጫ የግዛትንና የተጽዕኖ ክልሉን ያሰፋበትን የግሪካዊና የሮማዊ ስልጣኔ በበይነ አህጉራዊ የንግድ ስርዓት የታየበትን ሰፊ ግንኙነትንና እንዲሁም የአክሱም ስዕልና የምህንድስና ጥበባትን፣ የሸክላ ስራ፣ የመቃብር ሐውልት የመሳሰሉትን አጀማመር ወቅት ያጠቃልላል። ከ3ኛው እስከ 4ኛው መቶ ክፍለ ዘመን የሚዘልቀው ሁለተኛው ክፍል አክሱም ከፍተኛ የስልጣኔ ዘመን ያየበት ወቅት ሲሆን የወርቅና የብር ገንዘብ ማሳተምን፣ የስዕል የምህንድስና ጥበባትን መዳበርን እንዲሁም በደቡብ አረቢያ ጉዳዮች ላይ ጠንከር ያለ ጣልቃ ገብነት የተሞከረበት ጊዜን ይይዛል። እዚህ ድረስ ከተከታተላችሁ የቀር ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወዳጅ እንድትሆኑ ስል በአክብሮት ጠይቃለሁ። ቪዲዮ እንዴት አያችሁት? በዚህኛው ቪዲዮ ላይ የተመለከታችሁትን ነገር ወይም ደግሞ ቅሬታችሁን በኮሜንት ሴክሽን ላይ አስቀምጡልኝና በቀጣይ ቪዲዮ ላይ የተስተካከለ ነገር ይዤላችሁ እመጣለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።